የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አዲስ በተከሰተው ካንሰር እየተሰቃዩ መሆናቸውንና ስለ አዲሱ ካንሰር ዝርዝር መረጃ አለን። ጎንደር ዩኒቨርሲቲ ከ75 በላይ ቅጥረኞችን በነባሮች ሊተካ ነው። የትግራይ ፍርድ ቤት እና ፕሪቶሪያው ስምምነት ምን ይመስላል? የዘንድሮው ርክበ ካህናት ምንም ለቤተ ክርስቲያን የሚጠቅም ውይይት አላደረገም ሲል ሰንበት ትምህርት ቤቱ ወቀሰ። የኢዜማና የፓርቲዎች አወናባጅ አስገራሚ መግለጫም አለ። ሰላም ጤና ይስጥልኝ ውድ የፉል ዳይሊ ወርልድ አድማጭ ተመልካቾቻችን፣ እነዚህና ሌሎች አጫጭር መረጃዎች ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ታዲያ እናንተም ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ላይ ገንቢ አስተያየቶቻችሁን እያስቀመጣችሁ እስከ መጨረሻው አብራችሁን ቆዩ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸውን በሕክምና ተረጋገጠ። የቀድሞ ፕሬዝዳንት ጽሕፈት ቤት በወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝም ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ ካንሰር ምርመራ ማዕከል ከሆነ በፍጥነት የሚዛመት ነው። ባይደንና ቤተሰቦቹም የህክምና አማራጮችን እየፈተሹ መሆኑን አስታውቋል። ቃለ ምልልስ ያደረጉት ጆ ባይደን የፕሬዝዳንታዊ ምርጫ ቅስቀሳውን ለማቋረጥ የወሰኑት ውሳኔ ከባድ እንደነበርም ተናግረዋል። ባይደን የጤናቸውን ሁኔታ በሚመለከት በቅርብ ጥያቄዎች ቀርበውላቸው ነበር። በግንቦት ወር ዘ ቪው በተሰኘው የቴሌቪዥን ፕሮግራም ላይ በቀረቡበት ወቅት ዋይት ሃውስ በነበሩባቸው የመጨረሻ ጊዜያት አእምሯቸው እንደ ከዚህ ቀደሙ የሰላ እንዳልነበርና የማስታወስ ችግር ኮግኒቲቭ ዲክላይን አጋጥሟቸው ነበር የሚለውን አስተባብሏል። ያንን የሚያሳይ ደግሞ ነገር የለም ነበር ያሉት ባይደን ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናትና ምርምር በርካታ አስተዋጽኦችን አድርገዋል። እንደ አውሮፓውያን አቆጣጠር በ22 እርሳቸውንና ባለቤታቸውን ካንሰር ሙንሾት ኢኒሽቲቭ የተሰኘ ድርጅት አቋቁሞ በ2047 በካንሰር ምክንያት የሞቱ ከ4 ሚሊዮን በላይ ሰዎችን ለመከላከል የሚደረግ ጥናትና ምርምር ለመደገፍ ሲሰሩ ነበር። ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት ነው። ካንሰር እጢዎችን ውጤታማ በሆነ መንገድ ለማስወገድ የሚረዳ ቴክኖሎጂን የማበልጸግ ይውል ዘንድ ተጨማሪ 150 ሚሊዮን ዶላር የፌዴራል መዋለ ንዋይ መመደቡን ፕሬዝዳንት ባይደን ትላንት አስታውቋል። ገንዘቡም በአሜሪካ ላሉ የካንሰር ምርምር ተቋማት የሚል ሲሆን የቀዶ ጥገና ሐኪሞች የካንሰር እጢን በተሻለ መንገድ ማስወገድ እንዲችሉ የሚረዳ ቴክኖሎጂን ለማበልጸግ የሚውል እንደሆነም ፕሬዝዳንቱ አስመልክተዋል። በኒው ኦርሊንስ ቱሊን ዩኒቨርሲቲ የሚገኙት የካንሰር ምርምር ክፍልን የጎበኙት ባይደን አበረታች ውጤት ማየታቸውንና ሐኪሞቹ ሌሎች የውስጥ ሰውነት ክፍሎችንም ነርቮችንና የደም ስር ሳይጎዱ የካንሰር እጢውን ማስወገድ የሚችሉበትን ሁኔታ መመልከታቸውን ተናግረዋል። በፕሬዝዳንት ባይደን በቀዳማዊ እመቤት ጁዲ ባይደን የሚመራውና ካንሰር ሙንሻት በሚል የሚጠራው ፕሮግራም በአውሮፓውያን አቆጣጠር በ2047 በአሜሪካ በካንሰር ሳቢያ የሚከሰተውን ሞት በግማሽ ለመቀነስ ያለመ ነው። ፕሮግራሙ በሁለት የመጀመሪያው ዓመት $400 ሚሊዮን ለካንሰር ምርምር መመደቡንና ይህንም ካንሰር ለመመርመር ለመከላከልና ለማከም እንደሚውል ዋይት ሃውስ አስታውቋል። የጆ ባይደን ባለቤት የባላቸውን የጤና ችግር ችላ በማለታቸው ሊከሰሱ ነው። የኒውዮርክ ፖስት ከፍተኛ የዩኤስ የፍትህ ዲፓርትመንት ባለስልጣን ዋቢ በማድረግ እንደዘገበው የባይደን ባለቤት በእድሜ የገፉ ሰዎችን በመመደብ ሊከሰሱ ይችላሉ። እንደ ህትመቱ ዘገባ ከሆነ ባይደን በካንሰር ሊያዙ እንደሚችሉ ከተዘገበ በኋላ ባለቤታቸው ስለ ምርመራው እንደሚያውቅ ነገር ግን ለፕሬዝዳንትነት የመወዳደር ውሳኔውን እየደገፉ የሚገልጹ ጽሑፎችን ወጥተዋል። ብሔራዊ ባንክ ለግል የውጭ አገር ተጓዦች የሚፈቅድላቸውን የውጭ ምንዛሬ ገንዘብ መጠን ከ$5,000 ወደ $10,000 እንዲሁም የንግድ ተጓዦችን የውጭ ምንዛሬ መጠን ወደ $15,000 ከፍ ማድረጉን ማምሻውን ባወጣው መግለጫ አስታውቋል። ባንኩ የአስመጪዎችን የቅድመ ክፍያ መጠን ከ$5,000 ወደ $50,000 አሳድጓል። የውጭ ምንዛሬውን የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ በመጠቀም የሚችሉትን የውጭ ምንዛሬ መጠን ደግሞ ከ10 በመቶ ወደ 20 በመቶ ከፍ ተደርጓል። በሌላ በኩል ባንኮች ለተለያዩ የውጭ ምንዛሬ አገልግሎቶች የሚያስከፍሏቸው ክፍያዎችን ከ4 በመቶ እንዳይበልጡ ባንኩ ወስኗል። የአሜሪካው አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ አቅንተው ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋና
ከጸጥታ ኃይሎች ከፍተኛ አዛዦች ጋር በጸጥታ ፖለቲካዊ፣ በሰብአዊ ጉዳዮች፣ በፕሪቶሪያው ግጭት የግጭት ማቆም ስምምነት አተገባበርና በቀጠናዊ ጉዳዮች ዙሪያ ተወያይተዋል። አምባሳደሩም የሽሬውን የተፈናቃዮች መጠለያ የጎበኙ ሲሆን ለተፈናቃዮቹም እርዳታ መስጠት ዘላቂ መፍትሄ ሊሆን እንደማይችልና መፍትሄው ተፈናቃዮችን ወደ ቀያቸው ለመመለስ እንደሆነ መናገራቸውን የክልሉ የዜና ምንጮች ዘግበዋል። አምባሳደሩ ተፈናቃዮቹ ወደ ቀያቸው ተመልሰው ለመስራት ፍላጎት እንዳላቸው ከተፈናቃዮች ጋር ካደረጉት ውይይት ተረድቻለሁ ብለዋል። የትግራይ ጊዜያዊ አስተዳደር በፍርድ ቤቶች ውስጥ ግርግር መፍጠር ተቀባይነት የሌለውና በፍትህ ተቋማት ላይ ያነጣጠረ ድርጊት ነው በማለት አውግዟል። ጊዜያዊ አስተዳደሩ ይህን ያለው ግንቦት 8 ቀን በመቀሌ ዞን ማዕከላዊ ፍርድ ቤት ዘውዱ ሀፊት ከተባለች ሴት ግድያ ጋር በተያያዘ በፍርድ ቤቱ ውስጥ ግርግርና ሁከት ተፈጥሮ እንደነበር በመጥቀስ በፍትህ አካላትና ተቋማት ላይ የተጋረጠውን አደጋ በዘላቂነት ለመፍታት አስፈላጊ እርምጃዎችን እንደሚወስድ የገለጠው ጊዜያዊ አስተዳደሩም በዕለቱ በተፈጠረው ግርግር ዙሪያ ምርመራው ሲጠናቀቅ ውጤቱን ይፋ እንደሚያደርግም አስታውቋል። የአፍሪካ የሰብአዊና የሕዝቦች መብቶች ኮሚሽን በሰሜኑ ጦርነት ወቅት የኢትዮጵያ መንግስት በትግራይ ፈጽማቸው በተባሉት የሰብአዊ መብት ጥሰቶች ዙሪያ ግንቦት 6 ቀን የቃል ስሚ አካሂዷል። ለኮሚሽኑ የቃል ማስረጃ ያቀረቡት የህግ ተቋማት የቃል ስሚው በትግራይ ሲቪሎች የተፈጸመው የግድያ፣ የጾታ ጥቃት፣ የግዳጅ ማፈናቀልና ሆን ተብሎ ረሃብ የመፍጠር ወንጀሎች ዓለም አቀፍ እውቅና ማግኘታቸውን ያሳያል ሲል በጋራ ባወጡት መግለጫ ገልጸዋል። ኮሚሽኑ በቀጣይ በክሱ ላይ ውሳኔ ይሰጣል ተብሎ እንደሚጠበቅ ተቋማቱም ጠቁመዋል። ከ2 ዓመት ከመንፈቅ በፊት ለኮሚሽኑ አቤቱታውን ያቀረቡት የመንግስታዊ ያልሆኑ የውጭ ህግ ተቋማት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ፣ የሰንበት ተማሪዎች አንድነት የዘንድሮ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በቤተክርስቲያን አስተዳደር ላይ በሚስተዋሉ ቁልፍ ጉዳዮች ላይ አላተኮረም በማለት ተችቷል። ማህበሩ በትግራይ የሚገኙ አህጉረ ስብከቶችም ከሲኖዶሱ ከተለያዩ በኋላ በተስተዋሉ ጥፋቶቹ ዙሪያ ያዘጋጀውን ሰነድ ለቋሚ ሲኖዶሱ ለፓትርያርኩ አቅርቦ ምላሽ አለማግኘቱን ጠቅሷል። መምሪያው በኦሮሚያ ክልል በአስተዳደራዊ ችግሮች ቤተክርስቲያናት እየተዘጉ ካህናትና ተከታታይ ምዕመናንም እየፈለሱ መሆኑን ገልጿል። የጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅና የጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅነትና የአህጉረ ስብከት ጽሕፈት ቤቶችም የአስተዳደር ዘርፍ ከሊቃነ ጳጳሳት ውጭ በብቁ ባለሙያዎች እንዲመሩ የጠየቀው መምሪያው የቤተ ክርስቲያኗ ተቋማት ለምዝበራ ተጋልጠዋል ብሏል። አምነስቲ ኢንተርናሽናል አሜሪካ በየመኑ የሰዓድ ፍልሰተኞች መጠለያ ላይ ሚያዝያ 20 ቀን በፈጸመችው ጥቃት ኢትዮጵያውያን ጨምሮ 68 ፍልሰተኞች በተገደሉበት ሁኔታ ዙሪያ ዓለም አቀፉ ምርመራ እንዲደረግ ጠይቋል። በጥቃቱ የተገደሉት አብዛኞቹ ኢትዮጵያውያን ሳይሆኑ እንደማይቀር ዓለም አቀፍ የዜና ምንጮች በወቅቱ ዘግበዋል። የዓለም አቀፍ ቀይ መስቀል ሰራተኞች በወቅቱ ብዛት ያላቸው ሟቾችን መመልከታቸውንና አብዛኞቹ ፍልሰተኞቹ መሆናቸውን ማረጋገጣቸውን አምነስቲ ጠቅሷል። ኢዜማ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳው እና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥ መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑን እሙን ነው። ይህ ታሳቢ በማድረግም ወደ መፍትሄው ለመሄድና ከአላስፈላጊ ውጥረት ለመውጣት አንደኛ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ የተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈቱ ብሎም በመገናኛ ብዙሃን ወጥቶም ለባለሙያዎቹ ጥያቄዎችን ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን። ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉም ለባለሙያውና ለማህበረሰቡ የደረሰበትን ውጤታማ ውጤት በመገናኛ ብዙሃን እንዲያሳውቅ ምክር ሀሳባችን እናቀርባለን። በመጨረሻም በባለሙያዎቹ ደግሞ
ደግሞም እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው መሆኑን አስምረን እያረጋገጥን ይህንን መጥፎ ሁኔታ አይመለከትም ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ በመወጣጫ ለማድረግ መሞከርም ሆነ ሌሎቹ አድማዎችን አቀጣጥሎ የመንግስት ስልጣንን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜያዊ ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን። በዚህም የመብት ትግል ውስጥ በሰላማዊ መንገድ ስትሳተፉ እስር፣ እንግልትና አፈና ለደረሰባችሁ የጤና ባለሙያዎች ሁሉም የተሰማንን ሐዘን እየገለጽን በህጋዊና ሰላማዊ መንገድ መብትን በመጠቀም በምንም መልኩ ሊያሳስርና ሊያሳፍን የማይገባ በዚህ መንገድ ጥያቄውን ለማፈን መንግስት እየወሰደ ያለው እርምጃ በአስቸኳይ እንዲቆም ድርጅቱን እኛም አጥብቀን የምናወግዝ መሆኑን ለማሳወቅ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ከዚህ በተጨማሪም እናት ፓርቲ፣ ሚያድ፣ ኢህአፓና አማራ ጊዮናዊ ንቅናቄ መንግስት ለጤና ባለሙያዎች ጥያቄም በአስቸኳይ መፍትሄ እንዲሰጥ ዛሬ በጋራ ባወጡት መግለጫ ጠይቀዋል። ፓርቲዎቹ መንግስት የጤና ባለሙያዎችን ጥያቄ በንግግር ለመፍታት ሙከራ ከማድረግ ይልቅ እስርን ጨምሮ ሌሎቹን ያልተገደቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና የታሰሩ ሐኪሞችን ያለምንም ቅድመ ሁኔታ እንዲፈታም አሳስበዋል። መንግስት በስራ ማቆም አድማው ክፉኛ የሚጎዳውን የህብረተሰብ ክፍል ታሳቢ ያደረገ አካሄዶችን እንዲፈትሽ ጭምርም ጠይቀዋል። የጤና ባለሙያዎች ሙሉ የስራ ማቆም አድማ 5/6ኛ ቀን ቀጥሏል። የኢትዮጵያ ሚድዋይፈሮች ማህበር የሚድዋይፈሮች የተጋላጭነት አባል የተጨማሪ ሰዓት ክፍያና የስራ ወሰን እንዲወሰን ጥያቄ ማቅረቡን የሀገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀርጽና ይህንኑ የሚከታተል የጋራ ኮሚቴ እንዲቋቋም ከጤና ሚኒስትር ዶክተር መቅደስ ዳባ በተደረገ ውይይት መጠየቁን ገልጿል። ማህበሩ መንግስት ለጤና ባለሙያዎች ጥያቄዎችን አፋጣኝ ምላሽ እንዲሰጥና ከመብት ጥያቄው ጋር በተያያዘ በእስር ላይ የሚገኙ ባለሙያዎችን እንዲፈቱ ጠይቋል። ይህ በእንዲህ እንዳለ ማስተማሪያ ሆስፒታሎችን የሚያስተዳድሩ አንዳንድ ዩኒቨርሲቲዎች የጤና ባለሙያዎችን ለመቅጠር ማስታወቂያ ማውጣት ጀምረዋል። ለአብነት ያክል ጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ የነበሩ የሚተካ 50 ጠቅላላ ሐኪሞችንና 25 ሚድዋይፈሮችን መቅጠር እንደሚፈልግም የቅጥር ማስታወቂያ ላይ ገልጿል። መረጃዎቹ እነዚህ ነበሩ። በሌላ መረጃ እስክንገናኝ ሰላም ጤና ይስጥልኝ።